ሁለተኛዎቹስ አውቆ አጥፊዎቹን አላህ ሲቆጣባቸው ጠማማ ብሎ ደግሞ የወሰፋቸው እነማን ናቸው? ያለ ዕውቀት አላህን የሚያመልኩት ሰዎች። አላህ ያለ ዕውቀት አይመለክም። አላህ በስሜት አይመለክም። አላህ የሚመለከው በምንድነው? በዕውቀት፣ በሱና፣ በቁርአን፣ በሰለፉነ ሷሊሂን አቅዋል ማለት ነው። ግልጽ ነው አይደል? በዘመናችን ለምሳሌ ከሚሰሩ ጥፋቶች ውስጥ ሰዎችን ትነግራቸዋለህ ስለ ሱና ይህ ተውሂድ ነው ስትላቸው አንየን የነካቸው እሳት እኔንም ይብላኝ ይልሃል። ግልጽ ነው አይደል? አንተ የምትነግረው ተውሂድ ነው። አንተ የምትነግረው ስለ ላ ኢላሃ ኢላላህ ነው። ቃጥባሪ አትበል፣ አብሬት አትበል፣ ያ አላህ በል ትለዋለህ። ቁል ኢዱላህ አው ኢዱ ረህማን አላህን ብለው ቢጠሩት አዛኙ ረህማንን ብለው ቢጠሩት ለሱ መልካም ስሞች አሉት የተባለውን አላህ ያ አላህ ብለህ ለምን ትለዋለህ? እሱ ምን ይልሃል? ሸሆቹ የገቡበት እሳት ውስጥ ገባለሁ ይልሃል። ታያለህ? የጃሂል ኢባዳ ማለት ነው። ሌላውስ በዘመናችን የሚሰራው አሚሬ አዞኛል ይልሃል። አሚሬ አዞኛል ይልሃል። በመጀመሪያነት አሚር ማለት ምን ማለት ነው? ረሱል ሰለላሁ ዐለይሂ ወሰለም ማን ያልኩት? አሁን ረሱል ሰለላሁ ዐለይሂ ወሰለም አይደል? ጆሮን ከፍተህ ስማ። አንዱን ሱሐባ ወደ ገዝዋ ወደ ጦር ሜዳ የሱሐባዎች አሚር አድርገው ይልኩታል። የሚታወቅ አካል ነው አይደለም? ይሄ ሰው እሳቸው የላኩት ሰው ነው አይደለም? ሰው ነው፣ ያዝ፣ የሚታወቅ ነው። ማይታወቅ አሚር የለም። ሙስሊሞች በታሪካቸው የማያውቁት አሚር ኖሯቸው አያውቅም። ከዛስ እሳት አቀጣጠለና ምን አላቸው? ሱሐባዎችን ግቡ አላቸው። አልገቡም። ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተመለሱ። ከዛ ለረሱል ሰለላሁ ዐለይሂ ወሰለም ይህ ነገር ተነገራቸው። ከዛ እሳቸው ምን አሉ? ገብተው በነበረ አሉ እስከ የውመል ቂያማ ድረስ አይወጡም ነበር አሉ። ፍጡርን አላህ በሚታመጽበት ጉዳይ መታዘዝ ክልክል ነው። አሚርም ይሁን አባትህም ይሁን እናትህም ትሁን። ለአባትና ለእናት አላህ ቦታ ሰጥቷቸዋል አልሰጣቸው? ሐታ ምን እስኪል ድረስ ሽርክ የሚያሻርኩ ሙሽሪኮች እንኳን ቢሆኑ በዱንያ ጉዳይ ጥሩ ተዋዋሏቸው፣ በአላህ ላይ ግን እማታቁትን እንዲያጋሩ ቢያዟችሁ ፈላ ቱጢዕሁማ እንዳትታዘዟቸው ነው ያለው። አሚር ያዞኛል። እሺ ከዛስ ዛሬ እገሌ የሚባለው ሰው ላይ ሂዱና ስገዱ ተብለናል። ያ ሰው ከሰማይ የወረዱት ሃይማኖቶች ሁለት ናቸው ብሎ ኩፍር የሚናገር ለጺምማ ፍየልም አላት ብሎ በዲን ላይ የሚያላግጥ ወደ ሽርክ የሚጣራ ሰው። በነገራችን ላይ ወደ ሽርክ የሚጣራን ሰው ተከትሎ መስገድ አይቻልም፣ አይበቃም። ሰላት ጢባጢቤ መጫወቻ አይደለም። ጁማዓ ጢባጢቤ መጫወቻ አይደለም። ዛሬ ስገዱበት ተብለናል፣ ነገ ደግሞ እንዳትሰግዱበት ተብለናል። ማን ያዘዛችሁ? አሚራችን። እንዲህ የሚባል አሚር የለም። ሽርክ በሚሰራ ሰው ላይ እንዴት ተከትለ ሰላት ትሰግዳለህ? ያውም ደግሞ ያልፈለክ ቀን ደግሞ ሰላት አትሰግድም። አፌ ላይ ፕላስተር እንዳደርግ አሚር ያዞኛል። አፍ ላይ ፕላስተር አድርጉ የሚል ሸሪዓ ከየት ነው የመጣው? እስቲ ያላህ ባሪያዎች ሰምታችሁ አይታችሁ በኪታብ አገላብጣችሁ ታውቃላችሁ? አፋችሁን በፕላስተር አሽጉ የሚል ካለ አምጡ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ካለ እንቀበላለን። አምጡ ማስረጃው። ፊኛ ወደ ላይ እንድንለቅ ታዘናል። ዱዓ አድርጉ ስትላቸው እጅ አጣጥፎ ነስር ይመጣል ይሉሃል። የሰማህ ነው? ዱዓ አድርጉ። ሶብር እኮ ትዕግስት እኮ ብዙ ነገር ይለውጣል ስትለው እጅ አጣጥፎ ነስር ይመጣል ይልሃል። የተቀምጦ ወይ ሳውዲ ተቀምጦ ወይ ዱባይ ተቀምጦ በዲን ላይ መታገል ጀነት ያስገባል አያስገባም? ያስገባል አያስገባም? ጀነት ካስገባ ምን ያደርጋል እሱ? ሳውዲ ተቀምጦ ጀነት ካስገባ ዱባይ ምን ያደርጋል እሱ? መጥቶ አይገባትም ጀነቷን። ምንም የማያውቁ ሴቶችን ሱመያ እያሉ ይቀሰቅሳሉ። የሱ ሚስትና የሱ እናት ግን ከቤት አትወጣም። አተእሙሩነ الناس بالبر وتنسون انفسكم وانتم تتلون الكتاب افلا تعقلون። ይሄ ጽድቅ ከሆነ ጀነት የሚያስገባ ከሆነ ለምን አይመጡ? አሜሪካ ተቀምጦ ያዛል። ያውም እዛ ወንድና ወንድ መጋባት ያለበት ሀገር ላይ
ጀነት ከፈለገ ይመጣል እውነት ካመነበት ሱመያ ውጪ ይሏታል ሱመያ ቤትሽ ቁጭ በይ ሱመያዎች ቤታቸው ነበር ቁጭ የሚሉት የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ያንቺ አራያዎች ተውሂድን ስትማር ግን እቺው ሱመያ ሙናፊቅ ትባላለች ትላንት ግን ቁጭ በይ ሲሏት ቁጭ ስትል አፍሽ ላይ ፕላስተር አርግ ሲሏት ፕላስተር ስታደርግ ሱመያ ነበረች ሲያታልሏት ማለት ነው ጀግና ነሽ ይሏታል ተውሂድ ስትማር ሙናፊቅ ይሏታል ያለ ዕውቀት የሚሰራ ስራ የለም በዕውቀት ስራው